ሰላም እንዴት ናችሁ? ብዙ ጊዜ ጃሬን ፕሪንት ለማድረግ እንቸገራለን። እሱን በደንብ አሳያችኋለሁ ዛሬ። ጃሬን በሁለት አይነት መንገድ ፕሪንት ማድረግ እንችላለን። የመጀመሪያው ዶክመንቱን ስንሰራ ፖስት ከማድረጋችን በፊት ኢንዲቪዥዋል ስሊፕ የሚለውን ክሊክ በማድረግ ፖስት ስናደርግ አውቶማቲካሊ ፕሪንት አውት ይሆንልናል ማለት ነው። እዚህ ጋር ይሄን ክሊክ በማድረግ ሁለተኛው ደግሞ እዚህ ጋር ፕሪንት አውት ሳናደርግ ካለፍን MB90ን ተጠቅመን ፕሪንት አውት መስራት እንችላለን ማለት ነው። ስለዚህ አሁን MB90ን ተጠቅመን እንዴት ፕሪንት አውት እንደምንሰራ አሳያችኋለሁ ማለት ነው። እዚህ ጋር ሶስት ጃሬኖች አሉኝ። ይሄኛው ኮሌክቲቭ ስሊፕ ቲክ ተደርጎ ኦሬዲ ፖስት ተደርጓል ማለት ነው። ስለዚህ ይሄ ደግሞ እንደምታዩት ኢንዲቪዥዋል ስሊፕ ተደርጎ ፖስት ተደርጓል፣ ኦሬዲ ሴቭ ሆኗል ማለት ነው። ሌላኛው ደግሞ የኛው ጃሬን እዚህ ጋር እንደምታዩት ኮሌክቲቭ ስሊፕ ቲክ ተደርጎ ሴቭ ሆኗል ማለት ነው። እዚህ ደግሞ ሶስተኛው ደግሞ ምንም ቲክ አልተደረገም፣ ኦሬዲ ባዶ ሆኖ ነው ሴቭ ማለት ነው። ሶስቱን MB90 ላይ ሄደን ፕሪንት ስናደርግ የተለያየ ይሆናል ማለት ነው። ሶስቱንም እንዴት እንደምናይ ተከታተሉኝ። ከዚህ እንወጣለን። MB90 የሚባል ትራንዛክሽን ኮድ እንገባለን። ለምሳሌ ከመጀመሪያ ኮሌክቲቭ ስሊፕ ከሚለው እንጀምርና ይህን ጃሬን ወስዳለሁ። እዚህ ጋር ጽፈዋለሁ። ዶክመንቱ 2005 ይር ነው። እዚህ ጋር ትራንስሚሽን ሚዲየም የሚለው ላይ ፕሪንት አውት ነው፣ ፕሪንት ነው የማደርገው። ስለዚህ ፕሪንት አውት ላለው። ሶርት ኦርደር የሚለው ላይ ደግሞ ይሄ ስቴፕ ነው፣ ማቴሪያል ዶክመንቱ ቀድሞ እንዲመጣ ከዛ አይተሙ ከዛ አውትፑት። ስለዚህ ስቴፕ ነው፣ አንድ እንመርጣለሁ። ፕሮሰሲንግ ሞድ አሁን ፈርስት ፕሮሰስ አይደለም ሪፒት ነው። ስለዚህ ድጋሚ ስለሆነ ፕሪንት ኦሬዲ ሴቭ ስላደረኩት መጀመሪያ ሪፒት ሞድ ነው የምለው። ስለዚህ ሁለት እንመርጣለሁ ማለት ነው። የመጨረሻው እዚህ ጋር አውትፑት ታይፕ የሚለው ላይ ኮሌክቲቭ ስሊፕ ከሆነ ሁለት ነገሮችን ነው የምጠቀመው። ኮሌክቲቭ ስሊፕ ከሆነ WE03 ነው የምጠቀመው። ኢንዲቪዥዋል ስሊፕ ከሆነ WE01 ነው የምጠቀመው ማለት ነው። ስለዚህ እዚህ ጋር ጃር ኖት የሚል ሶስት ሊስቶች አሉ። ኮሌክቲቭ ስሊፕ ከሆነ ጃር ኖት ቨርዥን 3 የሚለውን እጠቀማለሁ ማለት ነው። ኢንዲቪዥዋል ከሆነ ጃር ኖት ቨርዥን 1። ስለዚህ እንደዚህ አድርጌ ኤክስኪዩት ሳደርግ በዚህ መልኩ ይመጣልኛል ማለት ነው። እንደዚህ ካላረኩ ግን ለምሳሌ እዚህ ጋር 01 ካልኩት ኤክስኪዩት ሳደርገው አይመጣልኝም ማለት ነው። እንደዛው 02ም ካልኩት እንደዛው አይመጣልኝም ማለት ነው። ኢቭን ይሄንን 03 አድርጌ እዚህ ጋር ፈርስት ፕሮሰስ ብለው አይመጣልኝም ማለት ነው። ስለዚህ መጀመሪያ ዲስፕሌይ ላይ ሄደን ሚጎ ላይ ገብተን መጀመሪያ ዶክመንታችን ምን አይነት ነው የሚለውን ማየት አለብን ማለት ነው። ዲስፕሌይ ላይ ገባለሁ። እዚህ ጋር ሳየው ይቺ ፕሪንት አውት ቦታዋ ኮሌክቲቭ ስሊፕ ካለች 03 ነው የምጠቀመው። ይሄ ደግሞ ኢንዲቪዥዋል ስሊፕ ካለ ደግሞ ጃር 01 ነው የምጠቀመው ማለት ነው። ኮሌክቲቭ ስሊፕ እና ኢንዲቪዥዋል ስሊፕ ምንድነው ልዩነታቸው የሚለውን ደግሞ ላብራራላችሁ። ኮሌክቲቭ ስሊፕ ማለት ሁሉንም አሁን እዚህ ጋር ሶስት አይነት ማቴሪያሎች አሉ። ስለዚህ ሶስቱንም ማቴሪያሎች በአንድ ፔፐር በአንድ ፔጅ ነው የሚያወጣልን ማለት ነው። ኢንዲቪዥዋል ከሆነ ግን እያንዳንዱን በተለያየ ፔጅ ነው የሚሰጠን ማለት ነው። ስለዚህ መጀመሪያ ፖስት ስናደርግ ብዙም አንገነዘበው ቦታ ይሄ ነውና እዚህ ጋር ፖስት ከማድረጋችን በፊት መርጠን ፖስት ብናደርግ የተሻለ ይሆናል ማለት ነው። አሁን ፕሪንት አውታችንን እናስተካክልና እዚህ ጋር ሪፒት ስለዋለው ድጋሚ ስለሆነ ሪፒት ፕሮሰስ ስለሆነ እየሰራሁ ያለሁት በዚህ መልኩ ፕሪንት አውት ሰራለሁ ማለት ነው። ይሄ ከመጣልኝ በኋላ እዚህ ጋር ከፈለኩ ፕሪንት ፕሪቪው ብዬ ማየት እችላለሁ። ቀጥታ ከፕሪንት ጋር ኮኔክት ከሆነ ደግሞ እዚህ ጋር ኤክስኪዩት ብዬ ፕሮሰስ ማድረግ እችላለሁ ማለት ነው። ለምሳሌ ፕሪንት ፕሪቪው ብናደርገው ይሄው ሶስቱንም ማቴሪያሎች
በአንድ ፔጅ አምጥቶልኛል ማለት ነው። ዘን ይህንን ፕሪንት አድርጌ ጨርሳለሁ ማለት ነው። ካስፈለገም እዚህ ጋር ኤክስኪዩት ማለት እችላለሁ። ቀጥታ ወደ ፕሪንተሩ ያዝልኛል ማለት ነው። ኦኬ ስለው እሺ። ሌላው ኢንዲቪጁዋል ስሊፕ ነው። ኢንዲቪጁዋል ስሊፕ እንዴት ነው የምንሰራው ካል ኢንዲቪጁዋል ስሊፓችንን እዚህ ጋር እንወስዳለን። ዶክመንታችንን ዲስፕሌይ አድርገን እንየው። እዚህ ጋር አሁን ሁለት ማቴሪያሎች አሉ፣ ሁለት እቃዎች አሉ። ግን ፖስት ሲደረግ ጃሬ ነው ኢንዲቪጁዋል ስሊፕ ተደርጎ ነው ፖስት የተደረገው እንደምታዩት። ስለዚህ ይህንን በምንድን ነው የማደርገው ማለት ነው? በWA01። ስለዚህ ዶክመንቴን ወስዳለሁ። ዶክመንቴን ወስድና MB90 ነው የምገባው። አሁንም MB90 ገባለሁ። እዚህ ጋር ዶክመንቴን ፔስት አደርጋለሁ። አሁን እንደምታዩት ኢንዲቪጁዋል ስሊፕ ነው ዲስፕሌይ አድርገን እንዳየ ነው። ስለዚህ ይሄ ምንድነው የሚሆነው ማለት ነው? 01 W01። እዚህ ጋር ትክክል ነው፣ ፕሪንት ነው የሚሆነው፣ ፕሪንት አውት ነው የሚሆነው። እዚህ ጋርም 01 ነው። ይሄ ግን ሁሌ ምንድነው የሚሆነው? ሪፒት ነው የሚሆነው፣ ሪፒት ነው የሚሆነው። ስለዚህ ኤክስኪዩት ባደረገው እያንዳንዱን ስድስቱንም ሁለት ማቴሪያል ሶስት ብዛት፣ ስለዚህ ለየብቻ ስድስቱንም ለየብቻ ነው ያመጣልኝ ማለት ነው። ስለዚህ ይሄን ቲክ አድርጌ ፕሪንት እያረኩ መልሼ ይሄንኛውን ቲክ አድርጌ ፕሪንት እያረኩ ነው ማለት ነው ምሽለኛው። ስለዚህ ስድስቱንም በስድስት ፔጅ ነው ፕሪንት የማደርገው ማለት ነው ኢንዲቪጁዋል ስሊፕ ከሆነ። እንደምታየው እዚህ ጋር ኤል ሼፕ ሶፋ አንድ፣ ኤል ሼፕ ሶፋ አንድ፣ ኤል ሼፕ ሶፋ አንድ፣ ሶስቱን ብዛት በተለያየ ፔጅ ያደርግልኛል ማለት ነው። ስለዚህ ኢንዲቪጁዋል ማለት ይሄ ነው። ስድስቱንም ለየብቻ እናደርገው ማለት ነው። ስለዚህ መጀመሪያ ጃሬን ፖስት ስናደርግ ኢንዲቪጁዋል ስሊፕ እና ኮሌክቲቭ ስሊፕ የሚለውን መምረጥ አለብን። በተቻለ መጠን ኮሌክቲቭ ስሊፕ እያደረግን ፖስት ብናደርግ ፕሪንት አውት ለማድረግ ምቹ ይሆናል ማለት ነው። ሌላኛው ሶስተኛ ላይ የማሳያችሁ እዚህ ጋር አንድ ዶክመንት አለኝ። ምንድነው ምንም መጀመሪያ ፖስት ሲደረግ ኮሌክቲቭ ስሊፕም ኢንዲቪጁዋል ስሊፕም አልተባለም። ስለዚህ የኛውን እንዴት ነው ፕሪንት አውት የምናደርገው የሚለውን እናያለን ማለት ነው። አሁን ዶክመንቱን ዲስፕሌይ ብናደርገው እዚህ ጋር ምንም ኢንዲቪጁዋል ስሊፕም አልተባለም፣ ቲክ አልተደረገም፣ ኮሌክቲቭ ስሊፕም አልተደረገም። ስለዚህ ባዶ ሆኖ ነው ፖስት የተደረገው። እንደዚህ አይነት ዶክመንት ላይ በMB90 እንዴት ነው ፕሪንት አውት የምናደርገው? አሁን እዚህ ጋር ባዶ ነው እንደምታዩት ባዶ ነው። ስለዚህ በሪፒት ስሊፕ በሪፒት ጃሬን ፕሪንት አውት አያደርግልንም ማለት ነው ባጭሩ። አሁን እዚህ ጋር ወስደን MB90 ላይ ፕሪንት አውት ማድረግ አንችልም ማለት ነው እንደዚህ አይነት ዶክመንት። ስለዚህ ፕሪንት አውት ለማድረግ ምን ማድረግ አለብን? እንደዚህ አይነት ዶክመንት አሁን እዚህ ጋር ኤክስኪዩት ብለው በጣም እንደምታዩት ይሄንንም 03 ብለው እንደዚህ ብቀይረው አያመጣልኝም። ኢቭን ይሄንን ፈርስት ብለው እንደዚህ ፈርስት ፕሮሰስ ብለው ራሱ አያመጣልኝም ማለት ነው። ምን መሆን አለበት? እዛ ጋር ሂደን ዲስፕሌይ ላይ ኮምፕሊትድ ማለት አለብን ማለት ነው። ስለዚህ እንሄዳለን ዲስፕሌይ ላይ እንሄዳለን፣ ይሄን እናደርጋለን። እዚህ ጋር የምንፈልገውን ከፈለግን ኢንዲቪጁዋል አድርገን ከፈለግን ደግሞ ኮሌክቲቭ አድርገን የራሳችን ምርጫ ነው። እኔ ኮሌክቲቭ ነው የፈለኩት ሁሉንም ማቴሪያል በአንድ ፔጅ እንዲያመጣልኝ ማለት ነው። ስለዚህ እዚች ጋር ፕሪንት ቪያ አውትፑት ኮንትሮል የምትባል ቲክ አደርጋለሁ ማለት ነው። ስለዚህ አውትፑት ሴቭድ ሆነልኝ ማለት ነው። ራይት ብዬ ጨርሳለሁ ማለት ነው። አሁን እንደምታዩት በዚሁ ላይ ፕሪንት አደረገልኝ ማለት ነው። በዚህ ጋር ቀጥታ ኦኬ ብዬ ፕሪንት ማድረግ እችላለሁ ማለት ነው ፈርስት ፕሮሰስ ስለሆነ። አሁንም እንደዚሁ ፕሪንት ሳላደርገው ካንስል አልኩትና ፕሪንት አውት ማድረግ ፈለኩ ድጋሚ። ስለዚህ ድጋሚ ፕሪንት አውት ማድረግ ከፈለኩ ደግሞ እዚህ ጋር ወይም ፕሪንት አድርጌውም ብሄድ ፕሪንት ሳላደርገውም ብሄድ ምን ማድረግ አለብኝ ማለት ነው? ይሄን ዶክመንት ይዤ እሄዳለሁ። አሁን ኮሌክቲቭ ስሊፕ ስለሆነ GR03 ነው የምጠቀመው ማለት ነው። እዚህ ጋር ጽፌያለሁ። እዚህ ጋር ሪፒት ነው የምለው፣ ሪፒት ፕሮሰስ ነው የምለው። እዚህ ጋር ኮሌክቲቭ ስለሆነ WE03 ነው የምለው። ስለዚህ ኤክስኪዩት አደርገዋለሁ። እንደምታዩት ዶክመንት ይመጣልኛል። እዚህ ጋር ኤክስኪዩት ብዬ
ቀጥታ ወደ ፕሪንት አውት መሄድ እችላለሁ። ካልሆነ ደግሞ ፕሪንት ፕሪቪው ብዬ በዚህ መልኩ ዶክመንት ይመጣልኛል ማለት ነው። ከፈለጋችሁ ደግሞ በፒዲኤፍ ለማስቀመጥ ከፈለጋችሁ እዚህ ጋር ሰሌክት ማድረግ አለ አንረሳም። እዚህ ጋር አደርጋለሁ ሰሌክት አድርጌ ምንድነው ማድረገው ፕሪንት ቀጥታ ኤክስኪዩት አደረገውና ወይም ደግሞ ኦኬ ድጋሚ ስለሆነ አውትፑት ኦልሬዲ ፕሮሰስድ ነው የሚለው እዚህ ጋር ፕሮሰስድ ነው ማለት ነው። በፒዲኤፍ አድርጋችሁ ሴቭ ማድረግ ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር ኤዲት ቴክስት ሊስት ፒዲኤፍ ፕሪቪው እንደዚህ ማድረግ ትችላላችሁ። ጎቱ ሊስት ዲስፕሌይ ፕሪንት ማድረግ ትችላላችሁ ማለት ነው። እዚህ ጋር መርጣችሁ እንደምታዩት እዚህ ጋር ፒዲኤፍ ፕሪንት ቱ ፒዲኤፍ ካላችሁት ሴቭ ይሆናል ማለት ነው። ፒዲኤፍ ትሉታላችሁ እዚህ ጋር ፕሪንት አውቱን የፕሪንተሩን ስም ታወጡና ፒዲኤፍ ትሉታላችሁ። ዘን ምንድነው ኦኬ እንደምታዩት GR1 ብዬ ሴቭ ላድርገው። እዚህ ጋር ዴስክቶፕ ላይ ነው ያስቀመጥኩት። ሴቭ እለዋለሁ ማለት ነው። አሁን ወደ ዴስክቶፕ ብሄድ GR1 የሚል አገኛለሁ ማለት ነው። ይህም እንደምታዩት GR1 የሚል ፒዲኤፍ አገኘው ማለት ነው። ስለዚህ በፒዲኤፍ መልኩም እንደዚህ ማስቀመጥ እንችላለን ማለት ነው። Thank you.